በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አድርሽኝ በጾመ ፍልሰታ የሚካሄድ ዝክር ነው። አብጽሕኒ ይላል በግዕዙ። አብጽሕኒ እግዝእትየ ማርያም እመቤቴ ድንግል ማርያም ሆይ አድርሽኝ ማለት ነው ቃሉ። መነሻው ጎንደር ስለሆነ ነው እንጂ በመላው ሀገር በኢትዮጵያ ሁሉ ይከበራል። ምክንያቱም የእመቤታችን ፍቅር፣ የእመቤታችን ጾም፣ የእመቤታችን በዓል በኢትዮጵያ በመላው ስለሚከበር፣ ግን በተለይ ጎንደር ላይ በስፋት የሚታየው መነሻው ጎንደር ላይ በመሆኑ ነው። መነሻው በ1703 እስከ 8 ከ1703 እስከ 8 ባለው ወቅት ከጎንደር ነገስታት አንዱ አፄ ዮስጦስ የነገሱበት ወቅት ነው። ከ1703 እስከ 8 እና አፄ ዮስጦስ ጎንደር 44 አብያተ ክርስቲያናት አሉ የተተከሉ። ከነዚያ አንዷ መካነ ስብሐት ልደታ ለማርያም ናት። ይችን ቤተክርስቲያን መካነ ስብሐት ልደታን የሰሩ አፄ ዮስጦስ ናቸው እና የልደታን ቤተክርስቲያን ሰርተው ሲኖሩ ግብር እንዳሁኑ ሳይሆን የስናሩ ንጉስ ወይም ሱዳን ስናር ይባል ነበር በፊት። ሱዳን ለኢትዮጵያ ንጉስ መንግስት ይገብሩ ነበር። በሁሉም በተለያየ ቦታ አሁን እየቀረ መጥቶ ነው እንጂ የኢትዮጵያ ግዛቷ ሰፊ ነው የነበረ እና በአንድ ወቅት በዚያ ወቅት ማለት ነው አፄ ዮስጦስ ሳሉ ቱርኮችና ግብጾች ሱዳኖች ለኢትዮጵያ እንዳይገብሩ ይመክሯቸው ነበርና ሱዳኖች ግብር አስቀሩ እና አፄ ዮስጦስ ያን ጊዜ ይህን ምክንያት በማድረግ ዘመቻ ለመሄድ ተዘጋጁ። ዘመቻ ለመሄድ ሲዘጋጁ የእመቤታችን የቅድስት ድንግል ማርያም ስዕል ልደታ ቤተክርስቲያን አለች። ጽላቱም ስላለ ከዚያ ሄደው ጸሎት አድርገው ተማጽነው